ከባህር ዘራፊነት እስከ ስልጣኔ መስራችነት የቫይኪንጎች እውነተኛ ታሪክ። ቫይኪንግ ሲባል ወደ አእምሯችን የሚመጣው ቀንደ መለከት ያለው ሄልሜት የደፋ ጨካኝ፣ በደም የጠገበ ተዋጊ ነው። ነገር ግን እውነታው ከዚህ እጅግ የራቀ ነው። እነዚህ ሰዎች ከ8ኛው እስከ 11ኛው ክፍለ ዘመን ዓለምን ያንቀጠቀጡ ከአውሮፓ እስከ አሜሪካ የደረሱ ድንቅ መርከበኞች፣ ነጋዴዎች፣ አሳሾች ነበሩ። ዛሬ የቫይኪንጎችን እውነተኛ ታሪክና የተደበቀ ምስጢሮቻቸውን እንፈትሻለን። የቫይኪንግ ዘመን በይፋ የተጀመረው በሰኔ 8 793 ዓመተ ምህረት ነው። በሰሜን እንግሊዝ በሚገኘው ሊንዳስፈርን ገዳም ላይ ድንገተኛ ጥቃት ሲሰነዝሩ ነው። ያኔ አውሮፓ በድንጋጤ ተዋጠች። ጥያቄው ግን ለምን ወረሩ? በትውልድ ሀገራቸው ወይም ኖርዌይ፣ ዴንማርክ፣ ስዊድን የእርሻ መሬት እጥረት ስለነበር የአውሮፓ ገዳማት ምንም መከላከያ የሌላቸው በወርቅ የተሞሉም ስለነበር ነው። ቫይኪንጎች የባህር ላይ ንጉሶች እንዲሆኑ ያደረጋቸው ሎንግ ሺፕ የተባሉ መርከቦች አሏቸው። እነዚህ መርከቦች በጣም ፈጣን ናቸው። ጥልቀት በሌለው ውሃ ላይ መጓዝ ይችላሉ። ይህም እስከ ከተሞች መሃል በወንዞች በኩል ዘልቀው እንዲገቡ አስችሏቸዋል። በሁለቱም በኩል መግዘፊያ ስላላቸው መርከቡን ማዞር ሲያስፈልግ ወደ ኋላ መመለስ ይችላሉ። ቫይኪንጎች እንደ መለከት ያለው ሄልሜት በጭራሽ ደፍተው አያውቁም። ይህ ፈጠራ በ19ኛው ክፍለ ዘመን በኦፔራ ቲያትሮች የመጣ እንጂ። በቁፋሮ ወቅት የተገኙት ዕቃዎች መካከል ማበጠሪያ፣ ምላጮች፣ የጆሮ ማጽጃዎች ይገኙበታል። ይህም ማለት በዘመኑ ከነበሩት አውሮፓውያን በበለጠ ንጽህናቸውን ይጠብቁ እንደነበር ማሳያ ነው። አብዛኞቹ ቫይኪንጎች ገበሬዎች፣ የእጅ ባለሙያዎችና ነጋዴዎች ነበሩ። ቫይኪንጎች ዘራፊዎች ብቻ አልነበሩም፣ ታላላቅ አሳሾችም ነበሩ። ክሪስቶፈር ኮሎምቦስ አሜሪካን ከማግኘቱ ከ500 ዓመት በፊት ላይፍ ኤሪክሰን የተባለ ቫይኪንግ ካናዳን ደርሶ ነበር። እስከ ኢስታንቡል ድረስም በመሄድ ከባይዛንታይን ነገስታት ጋርም ይነግዱ ነበር። በ11ኛው ክፍለ ዘመን መጨረሻ አካባቢ የቫይኪንግ ዘመን አበቃ። ለዚህም ምክንያት ቫይኪንጎች የራሳቸውን እምነት ትተው ክርስትናን መቀበል ጀመሩ። በወረሩባቸው ሀገራት እንደ እንግሊዝ፣ ፈረንሳይ ባሉ ሀገራት ከነዋሪዎች ጋር ተቀላቅለው መኖር ጀመሩ። የዛሬው የፈረንሳይ ክፍል የሆነው ኖርማንድ ስሙ የመጣው ከቫይኪንጎች ኖርዝሜን ከሚል ነው። ዛሬ ቫይኪንጎች ባይኖሩም ዝናቸው ግን በፊልሞች፣ በታሪክ መጽሐፍት ውስጥ ሕያው ሆኖ አለ። እነሱ ጨካኝ ወራሪዎች ብቻ ሳይሆኑ የባህር ላይ ጥበብን፣ የአሰሳን ጥበብ ለዓለም ያስተማሩ ደፋር ህዝቦች እንጂ። እናንተስ ስለ ቫይኪንጎች በጣም የገረማችሁን ታሪክ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ፣ ሼር በማድረግ ተባበሩን። ቤቱን ፎሎ አድርጉ። ደህና ሰንብቱ።